የተበከለ ምግብ መብላት ወይም የተበከለ ውሃ መጠጣት። በቤቱ ያዘጋጃቸውን ምግቦች በንጹህ ምግብ ማስቀመጫዎች፣ በማቀዝቀዣ ውስጥ ወይም ቀዝቀዝ ያለ ዝንብና ትንኞች ወይም አይጥ የማይደርስበት ቦታ በንጹህ ዕቃ ጨርቅ ከድነው ያስቀምጧቸው። በቆርቆሮ ታሽገው የሚሸጡ ምግቦች ላይ ጥንቃቄ ያድርጉ። ቆርቆሮ ላይ የመሻገት ወይም የመበላሸት ምልክት ካለው አይግዙ። የተገዛም ከሆነ ይጣሉት። ያልተበላሸ እሽግ ከተከፈተ በኋላ የሚተርፈውን ምግብ ከቆርቆሮው አውጥተው በንጹህ ማስቀመጫ አድርገው ማቀዝቀዣ ውስጥ ያድርጉት። ብዙ ሳይቆይ ተበልቶ እንዲያልቅ ያድርጉ። ከመንገድ አዟሪዎች ላይ ምግብ ገዝተው አይብሉ። መብላት ካለቦት ደረቅ የሆነና ንጽህናውን ያረጋገጡለትን ምግብ ብቻ ይብሉ። በተለይ ጣፋጭ ምግቦች፣ አይስክሪም፣ ለስላሳ ብስኩቶች፣ ኬኮች ቶሎ የሚበላሹና የሚበከሉ ስለሆኑ እነዚህን አይብሉ። መብላት ካለቦ አለመበከላቸውን ያረጋግጡ። እንቁላልና በእንቁላል የሚሰሩ ምግቦችና ስጋ ቶሎ ስለሚበከሉ እነዚህ ምግቦች ላይም ጥንቃቄ ያድርጉ። ያልተፈላ ወይም ፓስቸራይዝድ ያልሆነ ወተት አይጠጡ። በጠርሙስ ያልታሸጉ የአልኮል መጠጦች አይጠጡ። መጠጣት ካለቦት ያልቆዩና ያልተበላሹ መሆኑን ያረጋግጡ። ለስላሳ መጠጦችም ቢሆኑ እንደዚሁ ጥንቃቄ ያድርጉ። ግብዣ ላይ መጠጣት ካለቦት ትኩስ ነገር ለምሳሌ ሻይ ይጠጡ። ውሃ ከመጠጣትዎ በፊት መጀመሪያ ውሃውን ለ1 ሰዓት ያቆዩት። በውስጡ ያለው የሚንሳፈፍ ቆሻሻ ሲያዘግት ከላይ ያለውን ውሃ 2/3ኛውን ወስደው ለ15 ደቂቃ ያንተክትኩት። ከዚያ በንጹህ ክዳን ባለው ማስቀመጫ ለምሳሌ ጠርሙስ ውስጥ ያስቀምጡ። ውሃ ማፍላት የማይቻልበት ሁኔታ ከገጠመ ውሃ ማጣሪያ ክኒኖች፣ እንክብሎች ከመድኃኒት ቤት ገዝተው ይጠቀሙ። ጥሩ የሚያጣራ ፊልተር ካለዎትም ወይም ማግኘት የሚችሉ ከሆነ ይህንኑ ይጠቀሙ። በተለይ ለሕፃናት ወይም የተቅማጥ በሽታ በገባበት ጊዜ የቧንቧ ውሃ ቢሆንም ማፍላት የግድ ነው። መጠጥ ውስጥ የሚደረገው በረዶ ሊበከል ይችላል። ስለዚህ ንጽህናውን ከተጠራጠሩ በረዶ አይጠቀሙ። በተላላፊ በሽታዎች የተጠቁ ሕሙማን ከጤነኞች ተለይተው መብላት አለባቸው። የበሉበት ዕቃዎች ለሌሎች አዋቂዎች ወይም ልጆች መብያ ከመሆናቸው በፊት መቀቀል ይኖርባቸዋል።